አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ፕሮግራማችን ተከታታዮች እንዴት ናችሁ? ይህ ጋብቻና ፍቅር ከተሰኘው ፕሮግራማችን ክፍል 6 ይዤላችሁ ብቅ ብያለሁ። ክፍል 6 የተሳሳቱ አመለካከቶችን አስወግጅ። እመቤቴ ወይ አንቺ የቤቴ ዘውድ ነሽ። ብልህና አስተዋይ ሁኚ። ወጪሽ ከገቢሽ ጋር የተመጣጠነ ይሁን። ከሰው ጋር በፍጹም አትፎካከሪ። በሌሎች አትቅኚ። የሌሎች ኑሮ ላንቺ አይሆንም፣ ያንቺ ኑሮ ለሌሎችም አይሆንም። ያየሽውን ሁሉ ልብስ፣ ያየሽውን ሁሉ እቃ ባልሽ ከአቅሙ በላይ የሆነን ገንዘብ አውጥቶ ወይንም ደግሞ ተበድሮ እንዲገዛ አታድርጊው። ይህ ሞኝነት ነው። ይልቁንም ገበያችሁ እስከሚያደግ ድረስ በትዕግስት ጠብቂ። ብዙ ጊዜ ለጉራ ሲሉ አላስፈላጊ ብክነት የሚያደርሱ አለማወቃዊና ራስ ወዳድ ሴቶች ናቸው። ባሎቻቸው በዕዳ እንዲዘፈቁና የሚስቶቻቸውን የማያቋርጥ ፍላጎት ለማሟላት እንዲናወዙ ያደርጋቸዋል። እንደነዚህ አይነት ሚስቶች ያላቸው ወንዶች ያላቸው አማራጭ ፍች ነው። የትዳርን ዓላማና ትርጉም ያልተረዱ ሴቶች ትዳር ባል የሚስቱን ሕፃናዊና ቁሳዊ ፍላጎት የሚያሟላበት ካምፕ ይመስላቸዋልም። ባሎቻቸው እንደፈለጉ ሲሆኑ ዝም እንዲሏቸውና በገንዘብ አወጣጣቸው ላይ ጣልቃ እንዳይገቡ ይፈልጋሉ። አንዳንዴ ከዚህም አልፈው ባላቸው ከአቅም በላይ ወጪም እንዳወጣና ከዚያም ለኪሳራ ተዳርጎ ወደ ወንጀልና ሌሎች አልባሌ ተግባር እንዲሰማራ ያደርጋሉ። ገደብ የለሽ ፍላጎቷ ለፍች ያጋለጣት ሴት በሰው ዘንድም ትናቃለች። ልጆቿም ይጠሏታል። ለብቸኝነት ኑሮም ትዳረጋለች። እንደገና ሌላ ትዳር ውስጥም የመግባት እድሏም የመነመነ ነው። ብታገባም በድጋሚ ተመሳሳይ ችግርም ይገጥማታል። እመቤቴ ወይ ያየሽውን ሁሉ መመኘት ትተሽ ምክንያታዊ ለመሆን ሞክሪ። ሌሎችን ለመምሰል ከመሞከር ይልቅ ብዙውን ጊዜሽን ለልጆችሽና ለባልሽ ደህንነት በመጣር አሳልፊ። ባልሽ በከንቱ ገንዘብ የሚያወጣ ከሆነ እንዲቀንስ አድርጊ። ለአላስፈላጊ ነገሮች ወጪ ከማውጣት ይልቅ የተወሰነ ገንዘብ እየቆጠቡ ለክፉ ቀን ማስቀመጥ ጠቀሜታ አለው። ታላቁ መልእክተኛ ሰለላሁ ዐለይሂ ወሰለም ከባሏ ጋር የማትጣጣምና ባሏ ከአቅሙ በላይ እንዲኖር የምታገዝ ሴት ስራዋ ከአላህ ዘንድ ተቀባይነት የለውም፣ በፍርዱ ቀንም የአላህን ቅጣት ትቀምሳታለች ብለዋልም። ነቢዩም ሰለላሁ ዐለይሂ ወሰለም አክለውም ከባሏ ጋር የማትጣጣም፣ አላህ በሰጣቸው ነገር የማትብቃቃ፣ ከሚችለው በላይ መጠየቅ ባሏን የምታስቸግር ሴት ኢባዳዋ ከአላህ ዘንድ ተቀባይነት የለውም፣ የአላህ ቁጣም ይወርድባታል ሲሉም አስተምረዋል። በሌላ ሐዲስ ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም ኢማንና ጥሩ ሚስት እንደማግኘት ትልቅ ጸጋ የለም ማለታቸውን ዘግበዋልም። ለባልሽ ምቹ ሁኚ። ቤተሰብን የማስተዳደር ኃላፊነት የእርሱ በመሆኑ ወንዱ በትከሻው ላይ ትልቅ የህይወት ሸክም ተጥሏል። ይህንን ኃላፊነት ለመወጣትም በርካታ መሰናክሎችን ማሳለፍ ይኖርበታል። የገበያ መጥፋት፣ ኪሳራ፣ ከቤት ወደ መስሪያ ቤት ለመሄድ የትራንስፖርት እንደ ልብ አለማግኘት፣ የቀን ኢኮኖሚያዊና ፖለቲካዊ ሁኔታ አለመመቻቸት፣ የጓደኛና የስራ ባልደረባ ግጭት፣ የስራ ጫና ወዘተ ሊያጋጥመው ይችላል። የቤተሰብ ኃላፊ በሆነ ወንድ ላይ የሚደርሱ ጫናዎች በርካታና ዘርፈ ብዙ ናቸው። ለዚህ ነው የወንዶች አማካኝ የእድሜ ጣሪያ ከሴቶች ያነሰው። የሴት ልጅ የህይወትን ጫና መቋቋም ይችል ዘንድ የሚያዳምጠውና አይዞህ የሚለው ሰው ያስፈልገዋል። ባልሽም ከዚህ የተለየ አይደለም። እነዚህ ጫናዎችን ብቸኝነትን እንዲሰማውና ምቾትና እፎይታ እንዲፈልግ ሊያደርጉት ይችላሉ። ይህ ምቾትና እፎይታ የሚያገኘው ደግሞ ከሚስቱና ከቤተሰቡ ጋር ነው። ስለዚህ ፍላጎቶቹን ለይተሽ ወቂ። ከስራ ወደ ቤት በሚመለስበት ወቅት ዘና እንዲልና ፍላጎቴን ለማሟላት ደፋ ቀና የምትል ሚስት አለች ብሎ እንዳስብም አድርጊው። ገና እንደገባ ነገር በመጀመር ስሜቱንም አትጉጀው። ቤተሰባዊ ጉዳዮችን ለእርሱ ከማቅረብሽ በፊት እረፍት የሚያደርግበት ሰዓትን ስጪው። ወደ ቤት ሲገባ በፈገግታና ሞቅ ባለ ሰላምታ ተቀበዩ። ርቦት ጠምቶት ወይንም ደክሞት እንደሆነ ተከታታዩ። ችግር ካለበት ጠይቂው። ለመናገር ፍቃደኛ ካልሆነ ጥሩ አድማጭና ተቆርቋሪ ሁኚ።
ለእርሱ ያለሽን ልባዊ ጭንቀትና ለመግለጽ ሞክሪ። ያጋጠመውን ችግር እርሱ እንዳሰበው ግዙፍና ሊፈታ የማይችል አለመሆኑንም እንዲያጤን እርጅው። ችግሩን መቋቋም እንዲችል የማበረታቻ ድጋፍም ስጪው። ለምሳሌ የሚከተለውን ልትዩ ትችያለሽ። ውድና የተከበራችሁ ውድ ፕሮግራማችን ተከታታዮች ለዛሬ ይዤላችሁ የቀረብኩት እዚህ ላይ እናቆማለን። በቀጣይ ምንድን ነው የሚለውን ኢንሻአላህ በሌላ እንያለን። ሰላም አለይኩም ወራህመቱላሂ ወበረካቱ።